ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው በጣም ደህና ነኝ። ቤተሰብ ጠፍቻለሁ። ሰሞኑን የጠፋሁበትም ምክንያት እንግዳ በዝቶብኝ ነው። ያው በጦርነቱ ምክንያት ከኩዌት እዚህ ለሕክምና መጥተው እዚህ እንግድነት ተቀምጠው በቃ ምንም እንኳን ላይ ልገባና ልዞር ይቅርና ስልክ የማያዝ ራሱ አልቻልኩም። ዛሬ ግን ይዤ የመጣሁትኝ ሞኒ የሆንን ልጆች እንዴት ላይ መግባት እንችላለን የሚለውን ነው። ላለመቸኮል እሞክራለሁ። በጥሞና ተከታተሉኝ። ያው የምናቅ እናውቃለን፣ የማናቅ ደግሞ አናቅም ማለት ነው። እንትን ላይ ከገባን በኋላ ይሄ ዩቲዩባችን ላይ ከገባን በኋላ እዚህ ጋር ፕላስ ምልክቷን እንነካለን። ከዛ ኮንቲኒው የሚለውን እንነካለን። ከዛ የምታውቁትን እናንተ ይሄ ነው ማለት አልችልም። ስለዚህ አሁን እዚህ ጋር እንገባለን፣ እንነካለን። እዚህ ጋር ከነካም በኋላ ስክሪን እናጋድማለን። ስክሪን ካጋደምን በኋላ እዚህ ጋር የፕላስ ምልክቱን እንነካለን። እዚህ ጋር የምትፈልጉትን እስክሪብቶውን ነክታችሁ የምትፈልጉትን ፎቶ እዚህ ጋር ታይትል መስጠት ትችላላችሁ። እሱን ለእናንተ መናገር አልችልም ስለምታውቁት። ከዛ እዚህ ጋር እናበራለን ሁለቱንም ማለት እነዚህ ሶስት ነገሮች አሉ አይደለ? እኛ የምናበረው እዚህ ጋር ያሉትን ነው። ሁለቱን እንደዚህ እናበራለን። ከዛ አሁንም ወደ ላይ ከፍ አድርገን የሴቲንግ ምልክቷ አለች ጅናተኝ እሷ እናበራለን። ይኸው እዚህ ጋር አልበሩም የዶላር ምልክቶች ማለት ነው። እነሱን አሁንም እንደዚህ ነክተን እናበራለን። ካበራን በኋላ እዚህ ጋር ባክ ብለን እንመለሳለን። ባክ ብለን ከተመለስን በኋላ እዚህ ጋር ኔክስት የሚላለ እሱን እንነካለን። እዚህ ጋር እናንተ ኖ የሚለውን ታረጋላችሁ። ከዛ ኔክስት እንቀጣዩ ሸበካው ነው። አይዋ ከዛ እዚህ ጋር ጎ ላይቭ የሚለውን እንነካለን። ከዛ ጌት ኢት እሱን እንነካለን። ከዛ ስታርት ነው የሚል መጣ። አሁን እንግዲህ እዚህ ጋር ፎቶን እንትን እንላለን፣ ካሜራውን እንዘጋለን። ለጊዜው ይሄንን ሳይለንት እናደርጋለን። እዚህ ጋር ኮሜንት መክፈት እንችላለን። አሁንም በኋላም ችግር የለውም ከተረሳችሁ። ከዛ እዚህ ጋር እንደዚህ አድርገን እንትን እንልና የት እንሄዳለን? ክሮም ላይ ማለት ነው። ክሮም ላይ ከገባን በኋላ ክሮም የት ነክ በአንድ እጅ ይዛችሁ ስትሰሩ እንትን ይላል። ኧረ ክሮም ጠፋብኝ፣ ጉድ ፈል። እዚህ ጋር ክሮም እንገባለን። ክሮም ከገባን በኋላ እዚህ ጋር ዩቲዩብ ስቱዲዮ ነው የምንለው። እዚህ ጋር ዩቲዩብ ስቱዲዮ የኔ ስለተዘጋጀ ነው። ይኸው በደንብ አድርጋችሁ ማየት ትችላላችሁ። ዩቲዩብ ስቱዲዮ የሚለውን እንነካለን። አሁን እዚህ ጋር ትንሽ የኔ እንዴት እንደሆነ ባላቅም ተቃይሮብኛለኝ፣ ለግራ ተጋፍቻለሁኝ። ግን ምን የሚል ይመጣል ለእናንተ ዩቲዩብ ስቱዲዮ የሚል ከመጣው ስትነቁት ሎግ ኢን የሚል ይመጣልኝ። እኔ ግን ቋንቋ ተቀይሮብኛል፣ ግራ ገብቶኛል። እናንተ ሎግ ኢን የሚለውን ፈልጋችሁ ሎጊን የሚለውን ትነካላችሁ። ይሄንን ስነካ ነው እንግዲህ የሚወስደኝ። እኔ ለራሴ ጥያቄ ፈጥሮብኛል ይሄ ነገር። አሁን ወደ ዩቲዩብ ስቱዲዮ ወስደናል፣ ወስዶ ወደ ክሮም ይመልሰናል ማለት ነው። ቆይ ሸበካው ነው እንታገሰው። እዚህ ጋር ወሰደ። አሁን ዋናውና እንትኑ እዚህ ጋር ነው። እናንተ እዚህ ጋር ወሰደን ማለት ነው። ያልገባችሁ ነገር ካለ በኮሜንት ጠይቁኝ፣ አስረዳችኋለሁ። እዚህ ጋር የተደረደሩ ነገሮች አሉ እዚህ ጋር ማለት ነው። የዋይታችኋቸው ከሆነ ከዛ የት እንሄዳለን? እንደዚህ እናደርግና የፕሮፋይላችን አለ አይደል? ከዛ የሆነ 4 ነጥብ ጠብ ያለ ነገር አለ። ከዛ ደግሞ ቀጥላ ያው እንዲህ ፕሮፋይላችን 1 ከዛ 2 ከዛ 3ኛውን እንነካለን። ልብ ብላችሁ 3ኛውን እሱን እንነካለን።
ሶስተኛውን ከነካም በኋላ ትንሽ ሸበካ ያስቸግረኛል። ግን እዚህ ጋር ሶስተኛውን ከነካም በኋላ የት እንነካለን? እዚህ ጋር ላይቭ የምትለው እንነካለን። እዚህ ጋር ላይቭ ከነካም በኋላ እዚህ ጋር ቅድም የቀጠር ነው ይመጣል። እኔ የመጀመሪያው ልንካ ፎቶ በፎቶ ታውቃላችሁ የቀጠራችሁበትን እኔ ወሰደኝ ስልኬ ስላልጋለ ወሰደኝ እንጂ አይለኝም ነበር በፊት። አይዋ አሁን እዚህ ጋር ነው በጥንቃቄ መከታተል ያለባችሁ። ከዛ ምኑን እንነካለን? እንትኑ በነገራችን ላይ እዚህ ጋር እንደቀጭን የሚሮጠው ነገር እስኪጨርስ ጠብቁ። መጨረስ አለባችሁ ማንኛውም ነገር ማለት ነው። ከዛ የዶላር ምልክቷን እንነካለን። እዚህ ጋር የዶላር ምልክቷን እንነካለን ማለት ነው። የዶላር ምልክትን ከነካም በኋላ እንትኗ በርታለች፣ ዶላሯ በርታለች። ነገር ግን አሁን እዚህ ጋር እያያችሁ ከሆነ እሱን እንነካለን። እሱን ስንነካ እንደዚህ ይመጣል። ከዛ 3 አማራጭ ሰጥቶናል። እኛ የምንነካው ሁለተኛውን ነው። ከአንዱ ቀጥሎ ያለው ሁለተኛውን እንነካለን። ከዛ እንደዚህ ተነነለና እዚህ ጋር ቀይ ሆነ ማለት ነው። ከዛ አሁንም እሱን እንነካለን። አያችሁ ለእናንተ ካልታየዋ 6 ሚኒት 12 ሚኒት 18 20 ምናምን የሚላለኝ የምንፈልገው ግን 6 ሚኒቷን ነው። 6 ሚኒቷን እንዲከነካም በኋላ እንደዚህ አድርገን እንመለስና እዚህ ጋር የሆነች እንትን አለች ቦክስ ነገር ማለት ነው። እሷን እንትን እንላለን ማለት ነው። እንዲነካትና ከዛ እንደዚህ እንነካለን ማለት ነው። እሺ አረመች ማለት ነው። ከዛ እንደዚህ አድርገን እንወጣና እዚህ ጋር ምን እናደርጋለን? ሴቭ የሚላል ሶሪ ሴቭ የሚላል ያንን ነገሮችን ከጨረስን በኋላ ሴቭ እንላለን ማለት ነው። እኔ ግን ላይቭ መግባት አልፈለኩም፣ ግን እስኪ እናንተንም ለማሳየት ቪዲዮውን ለመስራት ሴቭ አድርገን ጨረስን። አያችሁ ሴቭ አድርገን ከጨረስን በኋላ ምንድነው የምናደርገው? እዚህ ጋር እንደዚህ ቀስ አድርገን እንወጣለን። አንፈልግም፣ በቃ ጨርሰናል ማለት ነው። ከዛ ከጨረስን በኋላ እዚህ ጋር እንገባለን። አሁንም ዩቲዩብ ላይ ማለት ነው። ዩቲዩብ ላይ ከገባን በኋላ ዩቲዩብ ከገባን በኋላ ከዛ እንደዚህ ከነካን በኋላ እዚህ ጋር ያያችሁት ላይቭ የሚለውን እንነካለን። ከዚህ ጋር ከዛ የቅድሙ እንደዚህ እንነካለን። የቀጠር ነው እንደዚህ እንነካለን። አይዋ አሁን እንደዚህ ከገባን በኋላ እዚህ ጋር እስኪ ይሄንን ስትነኩት ምን አለ? ጎላይቭ የሚል አለ ማለት ነው። ጎላይቭ የሚለውን ትነካላችሁ። ከዛ ይሄዳል ማለት ነው። ከሄደ በኋላ እንትኑ አልመጣላችሁ ካላችሁ እንደገና ትነኩታላችሁ ራሱን ቪዲዮውን ማለት ነው፣ ይስተካከላል። ነገር ግን ጎንና ጎኑን ይዛችሁ ይሄን ጎኑን ድምፁ መቀነስ አለባችሁ። ምክንያቱም ኮፒራይት እንዳይጠይቃችሁ ማለት ነው። ማስታወቂያ ስለሚመጣ ቀድሞ እሱን መቀነስ አለባችሁ። ጎላይቭ ካላችሁ በኋላ በዚህ መልኩ የ6 ደቂቃ እንትን ማስገባት ትችላላችሁ ማለት ነው። ከዛ እዚህ ጋር እንትኑን ትከፍታላችሁ። እዚህ ጋር ያለውን ድምፁን ይሄን ብቻ እንደዚህ አድርጋችሁ ላይ መግባት ትችላላችሁ። እኔ ግን መግባት አልፈለኩም፣ ምክንያቱም ስላልዞርኩ መግባት አልችልም። እኔ ሳልዞር መግባት በጣም ነው የምፈራው። እና ይሄን ይመስላል የዛሬው ቪዲዮ። በስነ ስርዓቱ የሰራሁላችሁ ይመስለኛል። ያልገባችሁ ካለ በኮሜንት ጠይቁኝ። ባይ ባይ።